እንኳን ማርያም ማረች። ቆይ እንደውም የልጅን ፎቶ ላሳያችሁ። ይሄው ወይኔ ውሻሽ ሲያምር። አሁን ደግሞ የልጅሽን አሳይ። አረ ልጅ ነው። የምን ልጅ ነው? ጺሙ እኮ ግጥም ብሏል። ደግሞ እግሩ ሲያስጠላ። አረ ፊቱ ነው። እስኪ ዳይፐሩን ፊቱ ላይ አድርገሽ ሞክሪው። ጥሩ ጸባይ ያለው ግን ይመስላል። ወልደሽው ነው ጋግረሽው ነው? ወይኔ ታድለሽ የቤት ውሻ አገኘሽ። ስሙን መቻል ብየዋለሁ። ከፈለግሽ ቡቺ ብለሽ ጥሪው። አይዞሽ ዋናው ጤና ነው። ሌላ መውለድ ትችያለሽ። ቆንጆ ልጅ ነው። ለእናቱ ይቅርታ ከምን ነበር የወለድሽው? ልጅ እኮ ጸጋ ነው። እና ይሄ ምንድን ነው? እስኪ ለአንድ ቀን አውሽኝ። አይጥ እያስቸገረኝ ደግሞ ማዘጋጃ እናየው። በመርዝ ነው የሚገሉት። ደግሞ ዶክተሩ ሲያድግ ይሻሻላል ብሎኛል። ሲያድግ የማይበላ ነው። ትንሽ እኮ አሞት ነው። እና አሳክሚያ አገሩ በሙሉ የእንስሳት ሐኪም ቤት አይደል? መቼስ ይሄን ወለሽ አጥሚት አጠጭም። አረቄ ይዘን እንመጣለን። ግን የት ነው የምንጠይቅሽ? አንበሳ ግቢ ነው መቼስ። የት አባቷ በክት። እባካችሁ ልጄ ጠፍቶብኝ ነው። አፋልጉ። ፎቶ ይዘሻል? ይሄው። ይቅርታ ሴጣን አንፈልግም። አረ ልጄ ነው። ከምን የወለድሽው? ምን አገባ? አሁን ልጄን ትፈልጉልኛላችሁ አትፈልጉልኝ? በተገኘበት ቢገደል አይሻልም? ለምንድን ነው የሚገደለው? ይዛችሁት ነው እንጂ። ኧረ እባክሽ ይሄን ነገርማ በእጅ አልነካም። ለምን? እኔ እንጃ። ቢለክፈኝስ? እባክህ ልጄ ጫካ ውስጥ ከጠፋ 2 ቀን ሆኖታል። ጅብ ሳያገኘው ቶሎ ፈልጉልኝ። እሱስ ልክ ነሽ። ጅቡስ ማን አለው? ምን ፈልጋ ነው? የሚያስጠላ ልጅ ጠፍቶባት። አንተ ስነ ስርዓት ይኖረ። ምንም ቢሆን እኮ ልጇ ነው። ይኸው እስኪ እንዴት ነው ያስጠላልኝ? አረበላ ስራሽን አየህ አይደል? በቃ ይዞ ጨርሰናል አይደል? አዎ ጨርሰናል። ይኸው ምንድን ነው እንዴ? ሙሉ ነው እንዴ? ቆረጣ አልከኝም እንዴ? ጫፉ ነው። ጫፍ የለውም እኮ በጣም ትንሽ ነው። እሱ ራሱ አንተ አይደለም ለሞራል ነው የሰጠው። ቆይ ከዚህ በፊት ገርዘህ ታውቃለህ? አይ እንግዲህ ዶክተር እኮ ነኝ። ታውቃለህ ወይ? አላውቅም። ወይኔ አሁን እሺ ሚስቴ ምንድን ነው የምላት? አትጨናነቅ። ከዚህ በኋላ ሚስት አይኖረኝ። ሽንቴንስ እንዴ ልሸና ነው? ራቅ አድርገህ ይዘኸው። ስቀልድ ነው። ቁም ነገር ስለሆነ ሳቅ ልጫር ብዬ ነው። ቁጢጥ ብለህ ሞክረዋ። ምን እንደ ሴቶቹ ምንድን ነው ችግር? ተረጋጊ እንጂ ሲስተር። ማን ነው ወንድሜ? በቃ ልጅም ላልወልድ ነው ማለት